አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮች እንኳን በሰላም መጣችልኝ ብያለሁ። ዛሬ አጥር ያለች ቪዲዮ ለእናንተ የምታወዛግባችሁ ፊደላቶች ማለት ነው አ እና ኘ የመሰሉት ፊደላቶች በደንብ ትኩረት አድርገን የምናይ ይሆናል ማለት ነው። እናንተ እስከ መጨረሻው በመከታተል የዚህ ትምህርት ተጠቃሚ ሆነው እንዲሁም ላይክ ሰብስክራይብ አድርጋችሁ ላይክ ሰብስክራይብ በማድረግ ጀምሩት ማለት ነው። ዛሬ ኘና አ እና ከ ብዙዎች ስለምትወዛገቡ በተለይ ኘና አ ላይ ስለምትወዛገቡ ስለሚጠቅማችሁ እስከ መጨረሻው ተከታተሉ፣ አብራችሁ ይቆዩ ማለት ነው። እሺ እዚህ ጋር ኘኙ አለ። መጀመሪያ እናንብበው። ኘ ኙ ኚ ኛ ኜ ኚ ኞ። አሁን እዚህ ልብ ብለን መያዝ ያለብን ለኘኙ ጂ ከጂ ቀጥሎ ኤን ካለ ያነ ፊደል ኘኙ ነው ማለት ነው። ከዛ በኋላ አናባቢ ካለ ኘኙ ነው። ጂ ብሎ ኤን ካለ ኘኙን ሁሌ ማሰብ አለብን። ጂ ብቻውን ከሆነ ግን ገጉ ሊሆን ይችላል። አሁን እዚህ ጋር ኘ ጂ ኤን ኢ፣ ኙ ጂ ኤን ዩ፣ ኒ ጂኤን አይ፣ ኛ ጂኤን ኤ፣ ኜ ጂኤን አይ ኢ፣ ኒ ጂኤን፣ ኞ ጂኤን ኦ። ስለዚህ ከዚህ ቀጥሎ ኤን ነው ከመጣ ኘኙ ነው ብለናል። ከዛ ቀጥሎ አናባቢዎቹ አንደኛ ሁለተኛ እያሉ ይቀጥላሉ። ሌሎች ደግሞ ትወዛገቡበት እዚህ ጋር አኡ ያለ ነው። መጀመሪያ አኡን እናንብበው። አ ኡ ኢ አ ኤ እ ኦ። አሁን አኡ ጊዜ አኡ ሲባል ሌላ ነገር ታስባላችሁ። አናባቢዎች ራሳቸው ሲመጡ ማለት ነው። ለአ ኤ ብቻ ነው የምትሆነው። ለኡ ዩ ብቻ ነው የምትሆነው። ለኢ አይ፣ ለአ ኤ። የመጀመሪያው አ እና አራተኛው አ ድምጻቸው ተመሳሳይ ስለሆነ ኤ ስንል አይና ኢ፣ ኤ አይና ኢ፣ እ ብለን ስንጀምር ኢ፣ ኦ ብለን ስንጀምር ኦ ራሱ የእንግሊዘኛ። ስለዚህ ለአኡ አናባቢዎች ነው የሚያገለግሉት ራሳቸው ማለት ነው። የሆነ አረፍተ ነገር መስርተን ወይም የሆነ ቃል መስርተን እናየዋለን ማለት ነው። ከኩ ጋር ስንመጣ ከ ኩ ኪ ካ ኬ ክ ኮ ኮ። አሁን ከሚወክለው ኬ ነው። እቺ ቀላል ናት። አብረን እንያት። ከ ኬ ኢ፣ ኩ ኬ ዩ፣ ኪ ኬ አይ፣ ካ ኬ ኤ፣ ኬ ኬ አይ ኢ፣ ክ ኬ ኮ ኬ ኦ ኬ ኦ። ለምሳሌ ከዚህ እኛ ብለን መጻፍ ብንፈልግ ይኸው አ ኡ ኢ አ ኤ እ። ማናት ማለት ነው? ኢ ናት ማለት ነው። ኘኙ ስንል ደግሞ ያው ኘ ኙ ኚ ኛ፣ ኛ ጂኤንኤ ናት ማለት ነው። ኛ ጂኤንኤ። ስለዚህ እችንና እችን ነው የምናጣምረው ማለት ነው። እኛ ብለን ስንጽፍ ምን ሆነ ማለት ነው? እ ኢ ናት፣ ኛ ደግሞ ጂኤንኤ ነው። እኛ በዚህ መልኩ ይጻፋል ማለት ነው። ዛሬ እንደ ምሳሌነት ነው ይሄን ቪዲዮ ሰራሁላችሁ። የኦንላይን ትምህርት መማር የምትፈልጉ ልጆች ካላችሁ እዚህ ያለው ቁጥር ማለት ነው መደወል ትችላላችሁ። የኦንላይን ትምህርት በግልም ሆነ በግሩፕ የምናስተምር ይሆናል። በቀጣይ ቪዲዮ እስክንገናኝ ሰላም።